በዚህ ሞጁላችን ደግሞ የምናየው ቻርት ላይ ስለ ሴሽን ነው ማለት ነው። ስለዚህ ሴሽኖች ቻርት ላይ ምን ይመስላሉ እና እንዴት ነው አይደንቲፋይ የምናደርጋቸው የሚለውን ነገር እናያለን ማለት ነው። ስለዚህ ሴሽን አይደንቲፋየሮችን ከፈለግን ኢንዲኬተሮችን መጠቀም እንችላለን። ስለዚህ ምን ሴሽን ላይ ነው አሁን ማርኬቱ ያለውን ነገር ማለት እንችላለን ማለት ነው። እዚህ ጋር ሴሽን የሚል ኢንዲኬተር አለን። ኢንዲኬተር እንዴት መጠቀም እንደምንችል ፕሪቪየስ በነበረን ክላሳችን አይተናል ማለት ነው። አሁንም እንደገና ስናይ ዲሊት እናደርጓለን። እንደ አዲስ እንዴት ነው ሴሽኖችን የምንሄደው እንላለን። ኢንዲኬተር ሴክሽኖች ውስጥ እንገባለን። ከዛ ሴሽን ብለን እንጽፋለን። በጂአርኤፍኤክስ አግዲቴ የተሰራው የሴሽን ኢንዲኬተርን ክሊክ እናደርጋለን። እኔ እዚህ ጋር ፌቨራይት ያደርገው ነበረ መጥቶልኛል ማለት ነው። እዚህ ጋር ከነካም በኋላ እንደዚህ ያመጣልናል ማለት ነው። ስለዚህ ቤዚካል ኢዲት ማድረግ እንችላለን ማለት ነው። ስለዚህ አሁን በኤዥያ ሴሽን ላይ ሲሆን ምን ማሳየት አለበት፣ ለንደን በምን አይነት ከለር ያሳየን፣ ኒውዮርክ በምን አይነት ከለር ያሳየን የሚለውን ነገር መምረጥ እንችላለን ማለት ነው። ለምሳሌ ኤዥያን ሲሆን በነጭ ካረግ ነው። ኦኬ ለንደን ሲሆን ደግሞ በቀይ ካረግ ነው። ኒውዮርክ ሲሆን ደግሞ በአረንጓዴ ካረግ ነው። ቤዚካሊ ማየት እንችላለን ማለት ነው። ስለዚህ አሁን ነጭ ሲሆን ስለዚህ እዚህ ጋር ያለው እዚህ ጋር ኤሪያውን ለምሳሌ ላስት ተርስዴ ኦክቶበር 30 ላይ ጂቢፒዩኤስዲ ኤዥያን ሴሽን ላይ የተንቀሳቀሰው ሙቭመንት ይሄ ነው። ምንድነው? ኮንሶሌሽን ነው። ቤዚካሊ ሳይድ ዌይስ ነው ሄደው ማለት ነው ማርኬቱ። ሌላው ደግሞ ለንደን ላይ ሲመጣ ይሄን እናያለን ማለት ነው። እነዚህ ኦቨርላፒንግ ሴሽኖች ናቸው። ኒውዮርክ ላይ ሲመጣ ደግሞ ቀሪው እነዚህ እናያለን ማለት ነው። ስለዚህ ኒውዮርክ ላይ ደግሞ በአረንጓዴ ነው ወይም በአረንጓዴ ያደረግነውን ሴሽኖችን እናያለን ማለት ነው። ስለዚህ አረንጓዴውንና ለንደኑ የተቀላቀለበት ቦታ እነዚህ ኦቨርላፒንግ ሴሽኖች ናቸው ማለት ነው። ስለዚህ ለንደንና ኒውዮርክ ኦቨርላፕ ያደረገበት ሴሽን ነው ማለት ነው። ስለዚህ እነዚህ እናያለን። ለንደን ሴሽን ቤዚካሊ እስከዚህ ነው። ከዛ ኒውዮርክ ሴሽን ደግሞ ከየት ነው? ቤዚካሊ ከዚህ እስከዚህ ማለት ነው። ስለዚህ አረንጓዴውና እችኛው ቀዩ የተቀላቀሉበት ቦታ ደግሞ ኦቨርላፒንግ ሴሽን እንላታለን ማለት ነው። እችኛው ሴሽን ምን ትባላለች? ኦቨርላፒንግ ሴሽን ትባላለች ማለት ነው። እዚህ ጋር እንደምናየው ኦቨርላፒንግ ሴሽን እንላታለን ማለት ነው። እችኛዋን ኦቨርላፒንግ ሴሽን ብለን እንይዛታለን ማለት ነው። ስለዚህ ቤዚካሊ ሴሽን ይህን ይመስላል ማለት ነው። እዚህ ጋር ምን አለን? ይሄኛው ነጭ ኤሪያችን ምንድን ነው? ኤዥያን ሴሽን ነው። ቤዚካሊ ይሄኛው ነጭ ሴሽናችን ምንድን ነው? ኤዥያን ሴሽን ነው። ኤዥያን ሴሽን ይሄኛውን ነጮችን ኤዥያን ሴሽን ነው። ይሄኛው ቀዩዋ ስፔሲፊካሊ እችኛዋ ቀዩዋ ስፔሲፊካሊ ምንድን ናት? ለንደን ሴሽን ናት ማለት ነው። ለንደን ሴሽን ናት ማለት ነው። ዘን ደግሞ አረንጓዴዎችኛው ብቻ አረንጓዴውን ደግሞ ተጠቅመን ምንድን ነው የምናየው? ኒውዮርክ ሴሽን ነው ማለት ነው። ኒውዮርክ ሴሽን ነው ማለት ነው። ስለዚህ ቤዚካሊ ይሄንን ኢንዲኬተርን ተጠቅመን ያው ሴሽን መለየት ከቸገረን ወይም ቤዚካሊ ፕሪፈረንሳችን ከሆነ የምንጠቀመው የሴሽን ኢንዲኬተር አይነት ነው። እዚህ ጋር እንደምናየው ጂቢፒዩኤስዲ ሞስትሊ ኤዥያን ሴሽን ላይ ምንድነው ሬንጂንግ ማርኬት ነው ያለው። ኤዥያን ሴሽን ላይ ካያችሁት ሬንጂንግ ማርኬት ነው ያለው። ብዙ ጊዜ ነጩ ኤዥያን ሴሽን ነው፣ ሬንጂንግ ማርኬት ነው። ዘንድ ለንደን ገባ፣ ድሮፕ አውት አደረገ ማለት ነው። ስለዚህ ለንደን ከገባ በኋላ ቮላቲሊቲ ያሳየ፣ ፕራይስ ቶሎ ተቀያየረ ማለት ነው። ስለዚህ ከዚህ ከነበረበት ፕራይስ ወደዚህ ፕራይስ ተቀያየረ ማለት ነው። ኒውዮርክ ኒውዮርክም ሲገባ እንደዚህ አይነት ሴሽን የሰጠው ኒውዮርክም ሲገባ ከዚህ ወደዚህ አይነት ሴሽን ሄደ ማለት ነው። ስለዚህ ይሄ ምንድነው ቤዚካሊ ሴሽኖቹን ምን ያህል ቮላታይል አይደሉም የሚሉትን ነገሮች ያሳዩናል ማለት ነው። ምን ያህል እዚህ ጋር ኤዥያን ሴሽን አለ፣ ይሄ ለንደን ሴሽን ነው፣ ይሄ ኒውዮርክ ሴሽን ነው። ኒውዮርክ ሴሽን ፕላስ ምንድነው ለንደን ሴሽን ኦቨርላፕ ያደረገበት ሴሽን ነው ማለት ነው። ስለዚህ ነው ብዙ ጊዜ ኤዥያን ሴሽኖች ላይ ምንድናቸው ኮንሶሌቲንግ ማርኬት ነው የምናገኘው ማለት ነው። እንዳለው ፒዲኤፍ እንትናችን ላይ እንዳወራ ነው ወይም ቴዎሬቲካል ክላሳችን ላይ እንዳወራ ነው ምንድነው ያወራ ነው ስለ ኤዥያን ሴሽን ምንድነው ኮንሶሌት የማድረጊያ ነው። ስለዚህ ብዙ ጊዜ ሜጀር ሙቮች የሚመጡት ከኒውዮርክ እና ከለንደን ሴሽን ነው ማለት ነው። ስለዚህ ኦልዌይስ ካያችሁት ነጩ ላይ ኦልዌይስ ኮንሶሌት ያደርጋል ማለት አለም። አሁን ሳም ዴይስ እንደዚህ አይነት ደግሞ አሪፍ ትሬንድ የሆኑ ዴዮች የሆኑበት ቀን ለንደን ላይ ኮንሶሌት አድርጎ ኒውዮርክ ላይ ደግሞ እንደዚህ አይነት የሚሄድበት ታይፕ አለ ማለት ነው። ስለዚህ ኦልዌይስ ማወቅ ያለብን ነው ማለት ነው። ስለዚህ ኦልዌይስ ማርኬት ላይ ሰርቴኒቲ የሚባል ነገር የለም። ሁሌ ማርኬቱ አንሰርቴን ነው። በት ዋት ኢዝ ሞስት ኦፍ ዘ ታይም ማርኬቱ
ራሱን ሪፒት የሚያደርግበት ሰልፍ ምንድን ነው ብለን ማወቅ መቻል አለብን ማለት ነው። ስለዚህ ይህ ቤዚካሊ ሴሽን ነው። ስለዚህ ጂቢፒ ዩኤስዲ ስለሆነ ብዙ ጊዜ ጂቢፒ ለንደን እና ኒውዮርክ ላይ ሞር አክቲቭ ነው ማለት ነው። ስለዚህ ዛሱ ዋይ ኤዥያን ሴሽን ላይ ኮንሶሊዴት እያደረገ ያለው ማለት ነው። ስለዚህ ዩኤስዲ ጄፒ ወይን ብናይ ሞስትሊ ኤዥያን ሴሽን ላይ ምናያለን እንቅስቃሴ እናያለን። ለምን? ዩኤስዲ ጄፒዋይ ፔር ስላለው ማለት ነው። ስለዚህ ዩኤስዲ ጄፒዋይን ብናይ ዩኤስዲ ጄፒዋይን ብናይ እዚህ ጋ አሁን ዩኤስዲ ጄፒዋይን እያየ ነው። ስለዚህ አሁን እዚህ ጋ ያሉን ድሮንጊዎችን እንትን እንዳለ። ስለዚህ እነዚህ ነጩ ኤሪያዎች ምንድን ናቸው? ኤዥያን ሴሽኖች ናቸው። ኤዥያን ሴሽኖች እስከመሆናቸው መጠን ስናያቸው ኦልዌይስ ምንድን ናቸው? ቮላታይል ናቸው። ሙቭ አላቸው። ኤዥያን ሴሽኖች ላይ ያያቸኋቸው ነው። እዚህ ጋ ሙቭ አላቸው። ዋይ ጄፒዋይ ፔሮች ናቸው። ስለዚህ ዛትስ ዋይ ዩ ሃቭ ቱ ከስተማይዝ ዩር ስትራቴጂ የምጠቀሙበት ፔር ሴሽኑ አክቲቭ መሆኑ ማወቅ መቻል አለባችሁ ምን ሴሽን ላይ። ስለዚህ ማወቅ መቻል አለባችሁ ማለት ነው። ኮንሶሌት የሚያደርግበት ቴማ አለ ኢቨንቶ ጂፒዋይ ሆነ እንዳለው ማርኬቱ ሁሌ ሰርቴን አይደለም ማለት ነው። እንደምታያቸው ሙቮች አላቸው። እዚህ ጋር አሁን ሙቭ አለው ሙቮች አለቻቸው ማለት ነው። ስለዚህ እነዚህ ሙቮችን መያዝ መቻል አለብን ማለት ነው። እነዚህ አሁን ሙቮች አሉ ማለት ነው። እዚህ ጋር ምን አሉ? ሙቮች አሉ ማለት ነው። ስለዚህ እነዚህ ሙቮች ማወቅ መቻል አለብን ማለት ነው። ስለዚህ ቤዚካሊ እነዚህ ካየቿቸው አሪፍ የሆኑ ሶሊድ የሆኑ ሙቭመንቶች አሉ ማለት ነው። ለምን? ዩኤስዲ እና ጂፒ አሁን እዚህ ጋር ኤዥያ ላይ ምን አለ? አሪፍ ሙቭ አለ። ለንደን ላይ ኮንሶሊዴት አድርጎ ነበረ ሊትል ቢት። እዚህ ጋር እንደምናየው ኮንሶሊዴት አድርጎ ነበር ሊትል ቢት። ከዛም በኋላ ልክ ኒውዮርክ ኦቨርላፕ ሲያደርግ ድሮፕ አድርጎ ማርኬቱ እዚህ ጋር እንደምናየው ማርኬቱ ድሮፕ አድርጎ ከዛም በኋላ እንደገና ደግሞ ኮንቲኒው ያደረገ። ስለዚህ እነዚህ ሙቭመንቶች አይተን ነበረ። ስለዚህ ቤዚካሊ ግን የኤዥያን ሴሽን ላይ አሪፍ ሙቭመንት እናገኛለን። ምን ላይ? ዩኤስዲ ጂፒ ወይ ለምን? ጂፒ የኤዥያን ሴሽን ወይም የኤዥያ ያለ ከረንሲ ስለሆነ ማለት ነው። ስለዚህ በዚህ ወይ የተለያዩ አይነት ከረንሲዎችን ከሀገራቸው ጋር እያስጠጠን ምን አይነት ሙቭመንት ምን አይነት ቮላታይል የሆነ ማርኬት አላቸው ፐርሴሽን የሚለው ማየት እንችላለን። ፕላስ በሰዓትን መለየት እንችላለን። ይህንን ማጥፋት ይቻላል ማለት ነው። ይህንን ማጥፋት ይቻላል። ሴሽኑን ኦፍ ማድርገን እንዲሁ አይተን በሰዓታችን ሰዓታችን ሲደርስ አሁን ለንደን ሴሽን ገባ፣ ኒውዮርክ ሴሽን ገባ ማለት እንችላለን። ያንን ደግሞ እንዲያስችለን ፎሬክስ ማርኬት አወርስ ላይ ወይም ቤቢ ፒፕስ ላይ ገብታችሁ ፎሬክስ ማርኬት አወርስን በመምረጥ ማግኘት ትችላላችሁ ማለት ነው። ስለዚህ ቤዚካሊ ኢትዮጵያ ካላችሁ ናይሮቢ ብታደርጉ ታሪፍ ነው ታይሙ። ዘንድ ዱባይ ካላችሁ ዱባይ ልታደርጉ ትችላሉ። በዱባይ ታይም እንዳያሳያችሁ ባላችሁበት ሀገር መጀመሪያ እዚህ ጋር ከስተማይዝ ታደርጉታላችሁ ማለት ነው። አሁን ቤዚካሊ እኔ ከረንትሊ ኢትዮጵያ ስላለው ኢትዮጵያ ባሳያችሁ ለምሳሌ አሁን ኢትዮጵያ ላይ ሰንዴ ነው። አሁን ከሰንዴ 7 ሰዓት ላይ ከቀኑ 7 ሰዓት ሆኗል። ነገር ግን ማርኬቱ ክሎዝድ ነው ማለት ነው። ስለዚህ ግን መንዴ ላይ ኦፕን ሲሆን ምንድነው ከሲድኒ ሴሽን ይጀምራል። ሲድኒ ሴሽን ማለት ኤዥያ ነው። ስለዚህ ወደ ቶኪዮ ሴሽን ይገባል። ቶኪዮ ሴሽን በሚገባበት ሰዓት እዚህ ጋር ሌሊት 9 ሰዓት አለ፣ ከዛ 10 ሰዓት አለ፣ ከዛ ሌሊት 11 ሰዓት፣ ጠዋት 12 ሰዓት እዚህ ጋር የፀሐይ ምልክት አለ፣ ነጋ ማለት ነው። ስቲል ምን ላይ ነን? ኤዥያን ሴሽን ላይ ነን። 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ከጠዋቱ በኢትዮጵያ ሰዓት አቆጣጠር ስቲል ምንድነው ኤዥያን ሴሽን ላይ ነን። 5 ሰዓት ሲገባ እዚህ ጋር ለንደን ሴሽን ይከፈታል። ኤዥያን ሴሽን ግን አላለቀም። እዚህ ጋር ኦቨርላፕ ከ5 ሰዓት እና እስከ 6 ሰዓት ኦቨርላፕ ነው። ልክ እነዚህ 2 ሰዓቶች ምንድነው ኦቨርላፕ የሚያደርጉበት ነው። ምን ለንደንና ኒውዮርክ ለንደንና ኤዥያን ሴሽን ኦቨርላፕ ወይም የሚገናኙበት ሰዓት ነው። ልክ 6 ሰዓት ሲል ኤዥያን ሴሽን ይዘጋል ማለት ነው። ስለዚህ ለንደን ኦልሬዲ ከፍቶ ነበር 5 ሰዓት ላይ። 7 ሰዓት ሲል ለንደን አለን። 8 ሰዓት ላይ ለንደን ነው። 9 ሰዓት ላይ ለንደን ነው። 10 ሰዓት ሲገባ 9 ሰዓት ሲገባ ለንደን እና ኤዥያ ይገናኛሉ። ሁሌም ኤዥያ ኒውዮርክ ይከፈታል ማለት ነው። ኒውዮርክ ይከፈታል። ከዛ ከኒውዮርክ በኋላ ምንድነው የምናየው? ከ9 ሰዓት ከቀኑ 9 ሰዓት 10 ሰዓት 11 ሰዓት 12 ሰዓት 1 ሰዓት 2 ሰዓት እስከ ማታ 2 ሰዓት ድረስ አለ። ከስንት ሰዓት ጀምሮ? ከቀኑ ስንት ሰዓት ጀምሮ ነው ኦቨርላፕ ማድረግ የሚጀምሩት? ከቀኑ 4 ሰዓት ጀምሮ ከቀኑ 9 ሰዓት ጀምሮ እስከ ማታ 2 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ለንደን ሴሽን እና ኒውዮርክ ሴሽን ኦቨርላፕ ያደርጋሉ ማለት ነው። ከዛ በኋላ ኒውዮርክ ለንደን ይዘጋል። ስለዚህ 3 ሰዓት 4 ሰዓት 5 ሰዓት እስከ 6 ሰዓት ደግሞ ብቻውን ኒውዮርክ ይቀጥላል ማለት ነው። ስለዚህ በዚህ ወይ ማየት እንችላለን። ስለዚህ ኢትዮጵያን የምትኖር ከሆነ ቤዚካሊ ለንደን እና ኒውዮርክ ሴሽናችን ቀን ላይ ነው የሚሆነው ማለት ነው። ኤዥያን ሴሽናችን ደግሞ ከሌሊቱ 9 ሰዓት አቬሬጅ ይጀምራል ማለት ነው። በሲድኒ ሴሽን ከሆነ ደግሞ እኩለ ሌሊት ላይ ከሌሊቱ 7 ሰዓት ይጀምራል ሴሽናችን ማለት ነው። ስለዚህ በዚህ ሰዓት ማወቅ እንችላለን ማለት ነው። ኢትዮጵያም ሆናችሁ ሌላ ሀገር የምትኖሩ ከሆነ ለምሳሌ ዱባይ የምትኖሩ ከሆነ በዱባይ ሰዓት ጂኤምቲ መቁጠር ትችላላችሁ ማለት ነው። ስለዚህ አሁን ልክ እኔ ዱባይ ላይ እንዳደረኩት አሁን ዱባይ ላይ ኢትዮጵያ ከቀኑ 7 ሰዓት ነው ያለው። አሁን በዱባይ ሰዓት 8 ሰዓት ነው። ስለዚህ ዱባይ ከኛ 1 ሰዓት ወደፊት ይቀድማሉ ማለት ነው።
ሶ በዱባይ ሰዓትን ማድረግ ትችላላችሁ። ኢትዮጵያ ካላችሁ ግን የኢትዮጵያ ኦፕሽን ከሌለ ስለሌለ በምንድን ነው የምታደርጉት? በናይሮቢ ነው የምታደርጉት ማለት ነው። ወይም ደግሞ ከኢትዮጵያ ሰዓት ጋር እኩል የሆነ ሰዓት ሀገር መርጣችሁ ነው የምታደርጉት ማለት ነው። ስለዚህ ቤዚካሊ በዛ ነው። ለንደን ካላችሁ ለንደን ማድረግ ትችላላችሁ። ለተመቻችሁ ሰዓት ማድረግ ትችላላችሁ ማለት ነው። ስለዚህ ቤዚካሊ እንደዛ ነው ማድረግ ያለባችሁ ማለት ነው። ሶ እነዚህ ታይም ዞኖች እዚህ ጋር የምታያቸው እንዳለ የሀገር ታይም ዞኖች ናቸው ማለት ነው። ስለዚህ ወይም የከተሞች ታይም ዞኖች ናቸው የሚሆኑት ማለት ነው። ስለዚህ በእነዚህ መምረጥ ትችላላችሁ ማለት ነው። ስለዚህ ቤዚካሊ አሁን ቺካጎ ካላቸውን በቺካጎ ሰዓት ብታደርጉት ለንደናችሁ ይሄ ነው የሚሆነው። ሶ ባላችሁ ሰዓት አቆጣጠር እዚህ ጋር ያመጣላችኋል ማለት ነው። ስለዚህ ዱባይ ካላችሁ በዱባይ ሰዓት አቆጣጠር ያመጣላችኋል። ሀዋይ ካላችሁ እንደዛ፣ ሎስ አንጀለስም ካላችሁ እንደዛ። ስለዚህ በየሄዳችሁበት ሀገር ትራቭልም ካረጋችሁ በዛው ልክ መቀየር ትችላላችሁ ማለት ነው። ስለዚህ አሁን ቤዚካሊ ኢትዮጵያ ካላችሁ በናይሮቢ ስታደርጉት ቤዚካሊ ኢትዮጵያ ባለው ሰዓት ያመጣላችኋል። ለምን የአዲስ አበባ እና የኢትዮጵያ ሙሉ እና የናይሮቢ ከተማ ሰዓት አቆጣጠር እኩል ስለሚሆን ማለት ነው። ስለዚህ በዛ ሴሽናችሁን አይደንቲፋይ ማድረግ ትችላላችሁ ማለት ነው። ስለዚህ ሴሽናችሁን እወቁ። ትሬድ የምታደርጉት ፔር ምን ሴሽን ላይ አክቲቭ መሆናችሁን እወቁ። እዛ ላይ ስትራቴጂያችሁን ቤዝ አድርጋችሁ ቢውልድ አድርጉ። ሰው መች ቮላታይል አይደለም የሚለውን ነገር ማወቅ ትችላላችሁ። ኢኮኖሚክ ካላንደራችሁን ትሬስ አድርጉ ቤስዶን ትሬድ የምታደርጉበት ሴሽን። ስለዚህ ዩኤስዲ ጂፒ ወይ የምታደርጉ ከሆነ ጂፒ ወይ ኒውስ እና ዩኤስዲ ኒውስ አፌክት ያደርጋችኋል። ዩሮ ኒውስ አፌክት ላያደርጋችሁ ይችላል ማለት ነው። ጎልደን ትሬድ የምታደርጉ ከሆነ ቤዚካሊ ዩኤስዲ ሪሌትድ የሆኑ ዜናዎችን መጠንቀቅ ይኖርባችኋል ማለት ነው። በዚህ መልኩ ሴሽናችሁን አይደንቲፋይ አድርጋችሁ ስትራቴጂያችሁን ቤዝድ ኦን ዩር ሴሽን ቢልድ ማድረግ ይኖርባችኋል ማለት ነው። አንዱ ኖት ተደርጎ ማለፍ ያለበት ኮንሴፕት ነው ማለት ነው ሴሽን